ናላችሁ የእግዚአብሔር ቤተሰቦች ዛሬ በዚህ ሰዓት ላይ የእግዚአብሔርን ቃል እናያለን። ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 4 ላይ አንዲት ሃይማኖት ይላል። አንዲት ጥምቀት አንድ ሃይማኖት አለ ይላል። አንዲት ጥምቀት አለች ይላል መጽሐፍ ቅዱስ ላይ ማቴዎስ ምዕራፍ 28 ከቁጥር 19 ላይ ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ሰው ሁሉ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርት አድርጓቸው አለ። በሌላ ቦታ ላይ ሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ንስሐ ግቡ ኃጢአታቸው ይሰረይ ዘንድ እያንዳንዳቸው በኢየሱስ ክርስቶስም ተጠመቁ ይላል። አሁን እነዚህ ሁለት ሐሳቦችን እንዴት አንድ አድርጎ መውሰድ ይቻላል? ወይስ ሁለት አይነት ጥምቀት አለ ወይ? ትክክለኛው ጥምቀት የትኛው ነው? ማቴዎስ ላይ በአብ ወልድ መንፈስ ቅዱስ እንዲያጠምቁ ታዟቸዋል። በሐዋርያት ሥራ ላይ ደግሞ በጌታ በኢየሱስ ክርስቶስም አጥምቁ የሚል መጽሐፍ ቅዱስ አለ። የሐዋርያት ሥራው ደግሞ በጌታ በኢየሱስ ክርስቶስም ሰው ተጠምቋል ይላል። ያኛው የማቴዎሱ ትእዛዝ ተሰጥቷል። በአብ ወልድ መንፈስ ቅዱስ እንዲያጠምቋቸው ስልጣን ትእዛዝ ተሰጥቷቸዋል። እዚህ ደግሞ ሐዋርያት ሥራ ላይ 2:38 ላይ ሰው ሁሉ በኢየሱስ ክርስቶስም 3000 በኢየሱስም ተጠምቋል ይላል። የትኛው ጥምቀት ነው ትክክለኛው? ደቀ መዛሙርቶቹ ደግሞ የአብ ወልድ መንፈስ ቅዱስም ጥምቀት ወስዶ ለምንድን ነው ያልጠመቁት? ለምንድን ነው በኢየሱስ ክርስቶስም ያጠመቁት? ለምንድን ነው? ይሄን ደግሞ ምላሽ እንድትሰጡ። ስለዚህ የትኛው ጥምቀት ልክ ነው የሚባለው ጥያቄ በአብዛኛው ጊዜ ይሄ ጥያቄ የሚነሳበት ሁኔታዎች አሉ። አንዳንዶቹ ደግሞ ምላሽ ሲሰጡ ሰዎቹ ምላሽ ሲሰጡ ምንድነው የሚሉት? የአብ ወልድ መንፈስ ቅዱስም ጥምቀት ለአሕዛብ ነው፣ የኢየሱስም ጥምቀት ደግሞ ለሚያምኑ ሰዎች ለእስራኤላውያን ለሆኑ ለአይሁዳዊ ለሆኑ ሰዎች ነው። የኢየሱስ ጥምቀት ለአይሁዳዊ ነው፣ ለአሕዛብ ደግሞ የአብ ወልድ መንፈስ ቅዱስ ጥምቀት ነው የሚባለው ነገር አለ። የተለያየ ሁለት መንገድ የያዘ ምላሽ ነው ሰዎች የሚሰጡት። በዶክትሪናቸውም በትምህርታቸውም ሰዎች የሚሉት ይሄ ነው። ይሄን በማድረግ ደግሞ አሕዛብ በአብ በወልድ መንፈስ ቅዱስም መጠመቅ አለበት ብሎ ሰውን ሁሉ በአብ በወልድ መንፈስ ቅዱስም እያጠመቁ ነው ያሉት። በመጽሐፍ ቅዱስ ደግሞ ያለው እውነታው ምንድን ነው? አሕዛብም ሆነ አይሁድም ሆነ ማንም የአዳም ዘር የሆነ ሰው ሁሉ በአንዱ በኢየሱስ ክርስቶስም እንደተጠመቀ ነው መጽሐፍ ቅዱስ የሚያስረዳው። እነሱ እንደሚሉት 3000 አይሁዳውያኖች አማኝ የሆኑ ኢየሱስ ክርስቶስን የገደሉ 3000 የሆኑ አይሁዳውያኖች በጌታ በኢየሱስ ክርስቶስም ተጠምቋሉ። አሕዛብ የሆኑ ሰዎች የሰማርያ ሰዎች ሐዋርያት ሥራ መጽሐፍ ምዕራፍ 8 ከቁጥር 16 ጀምራችሁ ማየት ትችላላችሁ። በሰማርያ አገር ላይ የነበረው ጠንቋይ ስምዖንም ጭምር አሕዛቦች በሙሉ የሰማርያ አገር ሰዎች ሁሉ በኢየሱስ ክርስቶስም ተጠምቋሉ። ስለዚህ በአይሁድና በአሕዛብ መካከል የነበረው የጥሉን ግድግዳ እግዚአብሔር በክርስቶስ ኢየሱስ ክርስቶስን ለማፍረስ ባደረገው ስራ በሁለቱ መካከል ያለው የጥሉ ግድግዳ በስጋው አፈረሰ ይላል። በክርስቶስ ሞት ተፈርሷል። ስለዚህ ጥሉ ግድግዳ ሁሉ ሲፈርስ በክርስቶስ ኢየሱስ ሰው ሁሉ አንድ ሆኖ እንዲሰራ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኢየሱስ ክርስቶስ ለሰው ሁሉ ሞቷል።
ለአሕዛብም ለአይሁዳውያንም ለማንም ለሁሉም ለአዳም ዘር ለሙሉ ይሞቷል። ስለዚህ የኢየሱስ ክርስቶስ ደም ሁሉን ለማነጽ ነው። እንዴት? ደሙ በመፍሰሱ ብቻ ሰው ይድናል ማለት አይደለም። ሰው የኢየሱስ ክርስቶስ ደምን አምኖ ሲያምን ሲቀበል ሲጠመቅ በደሙ ሲጠመቅ ውሃና ደሙ ከጎኑ ፈሷል ይላል። እኛ ዛሬ እየተጠመቀን ያለነው ደም ውሃው ከኢየሱስ ክርስቶስ ደም ጋር ያለ ውሃ ነው። በእምነት ሄደን እኛ ስንጠመቅ በውሃ ደም አለ። በኢየሱስ እኛ ስንጠመቅ ከጎኑ የፈሰሰው ደምና ውሃ በውሃው አለ። እኛን የሚያድነው ደሙ በእኛ ላይ ሲሆን ነው። ጌታ ኢየሱስ ክርስቶስ ይመስገን። ድሮ በነቢያቶች ጊዜ የኮርማዎችና የእንስሳት ደም ተረጭቶ ነው ሰው የሚድነው። አሁን ግን እኛ በክርስቶስ ደም ነው እየዳንን ያለ ነው። ስለዚህ አንድ የሚያደርግ ነገር ምንድነው? የክርስቶስ ደም ሁሉን አንድ አድርጎ የሚቀይር ወይም የሚያድን ስለሆነ ለአሕዛብም ለአይሁዳውያንም ለማንም የኢየሱስም ጥምቀት ነው የሚያስፈልገው። ይህ ተስፋ ቃል ይላል ሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ንስሐ ግቡ ኃጢአታቸው ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ። ይህ የተስፋው ቃል ለእናንተና ለልጅ ልጃቸውም ጌታ አምላካችን ለምጠራቸው በሩቅ ላለው ትውልድ ነውና። ምኑ? ንስሐ መግባቱ፣ ለኃጢአት ስርየት በኢየሱስ ክርስቶስ መጠመቁ፣ በመንፈስ ቅዱስ መሙላቱ። ይህ ዛሬ በዚያን ጊዜ ለነርሱ ነበረ፣ በዚያን ጊዜ ከዛ በኋላ ለልጅ ልጆቻቸው ነበረ፣ ከነርሱ ልጅ ልጆቻቸው በኋላ ጌታ አምላካችን ለምጠራቸው በሩቅ ላለ ሁሉ ነውና። ስለዚህ በሩቅ ያለ ነው አሁን እኛ መጠመቅ ያለብን በኢየሱስ ክርስቶስ ስም ነው። በዚያን ጊዜ የነበሩ በኢየሱስም ተጠምቋሉ። እኛም ዛሬ በኢየሱስ ክርስቶስም መጠመቅ ያስፈልጋል። አንድ ጥምቀት የሚባለው እነርሱ ለራሳቸውም ተጠምቆ ሌሎችንም ያጠምቁበት ጥምቀት ነው። እንደ ሳውልም ተጠምቆ ሐዋርያነትን የተቀበለው እሱ ለራሱም ተጠምቆ ሌሎችም ያጠመቀበት የኢየሱስን ጥምቀት ነው። ሐዋርያ ጳውሎስ በሐዋርያ ሥራ መጽሐፍ 19 ከቁጥር 1 ጀምሮ 12 መዘምራንን በዮሐንስ ጥምቀት የተጠመቁ 12 መዘምራንን ሐዋርያ ጳውሎስ አጠምቋል። ስለዚህ ጥምቀት በኢየሱስ ክርስቶስ መከናወን አለበት። የአብ ወልድ መንፈስ ቅዱስ ስም በሆነው በኢየሱስ ክርስቶስ መሆን አለበት። ሐዋርያቶች ይሄን መገለጥ ያገኙት በመንፈስ ቅዱስ ተሞልቶ ነው። ይሄን መገለጥ ያገኙት በማቴዎስ 28:19 ላይ የተጻፈውን የትእዛዙን መገለጥ ያገኙት በባለ 50 ቀን በመንፈስ ቅዱስ ተሞልቶ ያ የተሰጠው ትእዛዝ በሙሉ በኢየሱስ ክርስቶስ መከናወን እንዳለበት በመንፈስ ቅዱስ ተረድቶ ሰውን ሁሉም በኢየሱስ ክርስቶስ አጠምቋል። እናንተ በመንፈስ ቅዱስ በተሞላችሁ ጊዜ እስከ ምድር ዳሮች ድረስ ሁሉ ምስክሮች ትሆናላችሁ። መንፈስ ቅዱስ ከላይ እስኪመጣ ድረስ በኢየሩሳሌም ከተማ ቆዩ ብሎ ኢየሱስ ክርስቶስ ባዘዘው መሰረት እነሱ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚመጣውንም ይነግራችኋል ተብሎ በተጻፈው ቃል መሰረት ያ እውነት መንፈስ በመጣ ጊዜ ወደ እውነት መርቷችኋል። የእውነትን ቃል መገለጥም ሰጥቷችኋል። በመንፈስ ቅዱስ መገለጥ ተሞልቶ ደግሞ ሰውን ሁሉ በኢየሱስ ክርስቶስ አጠምቋሉ። ስለዚህ በመንፈስ ቅዱስ ምርት፣ በመንፈስ ቅዱስ መገለጥ የሰሩትን ስራ መቀበል ግዴታ ይሆናል። የነሱን መገለጥ፣ የነሱን ዕውቀት፣ የነሱን ትምህርት አንቀበልም ካለን በስጋ ደግሞ እኛ ፈጥረን የምንሰራው ሁሉ እንደ ጣዖት ማምለክ አይነት ነው። እነሱ በመንፈስ ቅዱስ ስምርት ነው፣ በመንፈስ ቅዱስ ሙላት ነው ይሄን መገለጥ ያገኙት። እናንተ ደግሞ በስጋዊ ዕውቀትና በስጋዊ ሐሳብ ነገሮቹን ሌላ መንገድ ፈጥራችሁ ብትሰሩ ከእግዚአብሔር ያልሆነ ስራ ስለሆነ ወደ እግዚአብሔር መንግስት የሚያስገባ ነገር አይደለም። ከአንዲት ጥምቀት ውጪ የምታደርጉት ነገር ሁሉ በእግዚአብሔር ፊት ተቀባይነት አይኖረውም።
እንደገና ሁለተኛ መፍጠር አይቻልም። ስለዚህ በአንድ ጥምቀት ውስጥ መግባት ያስፈልጋል። በአንድ መንገድ ውስጥ መግባት ያስፈልጋል። መንገዱ አንድ ነው። ጌታ ኢየሱስ ክርስቶስ አንድ መንገድ ነው። ያ መንገዱም ደግሞ ቃሉን አምኖ ሰው ሲሄድ ነው። ቃሉን ማመን ያስፈልጋል። በቃሉ ለመሄድ እግዚአብሔርን ጸልያችሁ እውነተኛውን መንገድ ያዙ። ቃሉን መርምሩ። እንደ ቃል ለመሄድ እግዚአብሔር ይርዳችሁ። ተባረኩ።